እነዚህን ሶስቱን አባዝቼ 1/8 እንዴት እንዳመጣሁት ላሳያችሁ። ኮስ 20 ሲባዛ ኮስ 40 ሲባዛ ኮስ 80 ነው አይደል የሚለው። በሳይን 20 አበዛዋለሁ። ሳይን 20 ኦቨር ሳይን 20 ዘን እዚህ ጋር ምን ሆነ? ሳይን 20 ሲባዛ ኮስ 20 ይላል አይደል? ይሄኛውን ፎርሙላ ወቁ። 2 ሳይን ቴታ ታይምስ ኮስ ቴታ ማለት ሳይን 2 ቴታ ማለት ነው። ዘን እዚህ ጋር ሁለት አለች አይደል? ይሄንን ለሁለት ይሄንንም ለሁለት አካፍሉት። ዘን ሁለት ሲጣፋ እዚህ ጋር ሳይን ቴታ ታይምስ ኮስ ቴታ እዚህ ኢኳል ቱ 1/2 ሳይን 2 ቴታ ይሆናል። ዘን እዚህ ጋር ምን አለኝ? ሳይን 20 ታይምስ ኮስ 20 ይላል አይደል? እዚህ ጋር ሳይን 20 ታይምስ ኮስ 20 እዚህ ኢኳል ቱ ምን ይሆናል? 1/2 ታይምስ ሳይን 2 ታይምስ ቴታ ነው። ቴታ 20 ብየዋለሁ። ስለዚህ 2 ጊዜ 20 40 ነው። ስለዚህ ሳይን 20 ሲባዛ ኮስ 20 ማለት 1/2 ሳይን 40 ማለት ነው። ስለዚህ ይሄኛውን ሳይን 20 ታይምስ ኮስ 20 የሚለውን 1/2 ታይምስ ሳይን 40 ዘን ታይምስ ኮስ 40 ታይምስ ኮስ 80 ይሆናል አይደለም? ዘን ኦቨር ምን አለ እዚህ ጋር ሳይን 20 አለ። እዚህ ጋር እንደገና ሳይን 40 ታይምስ ኮስ 40 ማለት ደግሞ ሳይን 40 ታይምስ ኮስ 40 ማለት 1/2 ታይምስ ሳይን 2 ታይምስ ቴታ ብለናል። እዚህ ጋር 2 ታይምስ ቴታ ስንት ነው? 40 ነው። 2 ታይምስ 40 80 ነው ማለት ነው። ስለዚህ ሳይን 40 ታይምስ ኮስ 40 ማለት እዚህ ጋር 1/2 አለኝ ታይምስ ሳይን 40 ታይምስ ኮስ 40 ማለት 1/2 ታይምስ ሳይን 80 ማለት ነው። ስለዚህ 1/2 ታይምስ ሳይን 80 ሆነ። ዘን ኮስ 80 ያለ እዚህ ጋር ዘን ኦቨር ሳይን 20 ሆነ። ዘን እዚህ ጋርም ሳይን 80 ታይምስ ኮስ 80 ማለት ደግሞ ሳይን 80 ታይምስ ኮስ 80 ማለት 1/2 ታይምስ ሳይን 2 ታይምስ ቴታ ብለናል አሁንም። ስለዚህ 2 ታይምስ ቴታ ስንት ነው? 80 ነው አይደለም? 160 ይሆናል ማለት ነው። ዘን እዚህ ጋር 1/2 ታይምስ 1/2 1/4 ነው። ዘን ታይምስ ሳይን 80 ታይምስ ኮስ 80 ማለት 1/2 ሳይን 160 ይሆናል። ዘን ኦቨር ሳይን 20 ሆነ ማለት ነው። ሳይን 160 ማለት 160 ዲግሪ ሁለተኛ ኳድራንት ነው አይደለም? ቴታ ሁለተኛ ኳድራንት ከሆነ ከ180 ላይ ቴታ እንቀንሳለሁ። እዚህ ጋር ቴታ ስንት ነች? 160 ነች። ስለዚህ ሁለተኛ ኳድራንት ላይ ነው። ከ180 ላይ 160 ቀንሱ ስንት ነው? 20 ነው አይደለም የሚሆነው። ስለዚህ ይሄ ማለት 1/4 ሲባዛ 1/2 1/8 ነው ሲባዛ ሳይን 160 ማለት ሳይን 20 ማለት ነው። ሁለተኛ ኳድራንት ላይ ደግሞ ሳይን ፖዚቲቭ ስለሆነ ፖዚቲቭ 20 ይሆናል ማለት ነው። ስለዚህ ሳይን 20 ይሆናል ማለት ነው። ዘን እዚህ ጋር ኦቨር ምን አለ? ሳይን 20 አለ። ይሄንን ሳጣፋ ስንት ይሆናል? 1/8 ይሆናል ማለት ነው።